አሰላሙ አለይኩም ወራህመቱላሂ ወበረካቱ። በዛሬው ቪዲዮአችን በአሁኑ ሰዓት አንዳንዶቻችን እየተዘናጋንበት ያለውን በሶሻል ሚዲያ ላይ በስፋት እየተለመደ የመጣውን የህይወት ላላቸው ነገሮች በተለይ የሰው ልጅ ምስል መሳይ ወይም በኤአይ ማመንጨት ወይም ጄነሬት ማድረግ በእስልምና ያለውን ብይን በጥቂት እንመለከታለን። በዲናችን አስተምሮት መሰረት ህይወት ያላቸውን ፍጥረታት መሳል ወይም መቅረጽ በጥብቅ ክልክል ወይም ሐራም ሆኖ ይታወቃል። ብዙዎቻችን ቴክኖሎጂው ተቀይሯል ወይም በኮምፒውተር ወይም በኤአይ ነው የምንስለው ብለን ልንዘናጋ እንችላለን። ነገር ግን ታዋቂው የሃይማኖት አባቶችን እና ዑለማዎች የሚመክሩን የቴክኖሎጂው መቀየር የብይኑን መሰረት አይቀይረውም ነው። ዛሬ ስለዚህ እንዳስታውስ ያነሳሳኝ ነገር በሰሞኑን አንድ ታላቅ ታዋቂ ሼህን ምስል የሚስል ከውዴታ ብዛት ሊሆን ይችላልና ሲስል የሚያሳይ ቪዲዮ ሲዘዋወር አይቼ ስለ ምስል የሰማሁት ነገር ነበርና ይህ ቪዲዮ ሰዎች ተቀብለውታል ማለት ነው እንዴ ብዬ ኮሜንቶችን ከፈትኩ ማለት ነው። በትንሽ ርቀት ይህንን ኮሜንት አገኘሁኝ። ማለት የሚያሳየው የኛ ምንድነው የምንለው ማለት ነው። በጣም አሪፍ ነው፣ ያምራል፣ ያው እንወዳለን ዑለማዎቻችንን አይደለም። አንድ በቃ ሙስሊም ነው ያልነውን ሰው እንግዲህ ያለውን ቦታ ይታወቃልና ምንድነው ግን የሚያሳየው በልባችን ውስጥ ያለው እምነት ገና እንዳልጠፋና ቢሆን በተግባር ግን እየተዘናጋን መሆኑን ነው እኔን ጨምሮ ማለት ነው የሚያሳየው። እናም ኮሜንቱ ምን ይላል? በትንሳኤ ወይም በቂያማ ቀን ከሰዎች ሁሉ ይበልጥ ብርቱ ቅጣት የሚቀጡት ምስል ተራጮች ወይም ሳዮች ናቸው፣ ቡኻሪና ሙስሊም የዘገቡት ነው የሚል ኮሜንት አገኘሁኝ ማለት ነው። እናም ከሰማሁት ለእናንተም ለማካፈል ወደድኩኝ ማለት ነው። ሞሽ መካከል ለሰርግ ለለቅሶ የሚባል ነገር የለም ወይ? ይቻላል ግን እውነት እኔን ጨምሮ ሁላችንም ተዘናግተናል ብዬ በጣም ባክግራውንድ እንትን እያልኩኝ ነበር በዚህ መሃል ማለት ነው። ግን ልብ ማለት የሚገባን ፎቶ የሚለው ቃል በዛሬ ዘመን በካሜራዎች በታገዘ ወደ ኋላ አልኩኝ ማለት ነው። እናም በሱረቱል አርራህማን ላይ ስለ ኢንሳ ሚል ይሄው በግልጽ ሐዲስ መልእክተኛው አለይሂ ሰላቱ ሰላም ማን ሰወረ እያሉ የተናገሩ። እናም እኔ ለራሴ በጣም የሚገርመኝ ነገር ምን እንደሆነ ታውቃላችሁ? ድሮ ልጅ እያለን በጣም ስዕል መሳል እንወዳለን እንስላለን ምናምንና ይሄን ሐዲስ በሰማን ጊዜ ትተን ነበር ማለት ነው። ግን ምንድነው አሁን እጃችን ላይ ቴክኖሎጂዎች በቀላሉ ስናገኛቸው ሐዲሱን የመዘንጋት ላይ ነን ማለት ነው። ሱብሃንአላህ። በፊት ልጅ እያለን መድረሳ ላይ ይነገረናል ትክክል አይደለም ምናምን ነው። አሁን ግን በቃ ያው ሁሉ ተረሳና ፎቶአችንን ምናችንን እያወጣን ማቀናበር ሆነ ማለት ነው። አላህ ይዘንልም ማለት ነውና እነሱንም ደግሞ ስተን ስንል አሁንም ደግሞ በቃ ተሸውደናል በጣም ማለት ነው። እና ግን ኤአይን እንዴት መጠቀም እንችላለን? የተለያዩ ምስል ህይወት የሌላቸው ምስሎች መጠቀም እንችላለን። ክልክል አይደለም፣ ግን በጣም ጥንቃቄ ይፈልጋል ማለት ነው። እኛ ላይ ራሳችን ላይ የተዘናጋ ነገር እንዳናደርግና ምክንያቱም ይሄ ነገር ይቀመጣል እስከመቼም ራሳችንን አንፈልግም ብለን እስካላጠፋ ነው ድረስና ሁሉም ሰው እየከፈተ በሚያይበት ጊዜ እኛው ላይ ነው እንግዲህ ወንጀሉ ማለት ነውና አላህ ይቅር ይበለን። ለዛ ነው ለመተው የፈለኩት ሐሳቤን ያነሳሁት ማለት ነው። እና በጥሩ ነገር እንገናኝ። ነገሩት ሐዲስ አለምተው ሊኖር ይችላል እንዴ? ጠንቃቃ መሆን አለበት ነውና በቃ ባክግራውንዱን ያሰብኩትን ሐሳቤን ተውኩኝ ማለት ነው። እናም ኢንሻአላህ በሚቀጥለው ባክግራውንዴን አስተካክዬ ስሰራ አብረን እንሰራለን የሚል ሐሳብ አለኝ ኢንሻአላህ። ወሰወረኩም فاحسن صوركم ولقد خلقناكم ثم صورناكم ባርና አላህ ሰውን የፈጠረበትን ጥበብ ምድርን ሰማይን ወይም ውብ ተፈጥሮን በማሳየት የሰውን ልጅ ታላቅነት መግለጽ እንችላለን። ዲናችንን ሳንጥስ ቆንጆ ስራ መስራት ይቻላል። እንግዲህ አላህ ከተዘናጉት ሳይሆን ከሚጠነቀቁት ያድርገን። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት
ለሌሎችም እንዲዳረስ ላይክ እና ሼር ማድረጋችሁን አትርሱ። በዚህ ጉዳይ ላይ ያላችሁን አስተያየት ደግሞ በኮሜንት ላይ ጻፉልኝ። ከቻናሉ አዲስ ለሆናችሁ ደግሞ ሰብስክራይብ እያደረጋችሁ አብራችሁን ዝለቁ። ሰላም አለይኩም።